والعاقبة للمتقين ولا عدوان إلا على الظالمين والصلاة والسلام على نبينا محمد وعلى آله وصحبه وسلم وبعد إن شاء الله يا الله سبحانه وتعالى فكادوك هنا فنواصل درسنا في هذه الرسالة الأصول الثلاثة وأدلتها إن شاء الله إن كتاب يمن كتل هنال يقومنو الثانية كميل لين الثانية أن الله لا يرضى أن يشرك معه أحد في عبادته لا ملك مقرب ولا نبي مرسل والدليل قوله تعالى وأن المساجد لله فلا تدعوا مع الله أحدا الثالثة أن من أطاع الرسول ووحد الله لا يجوز له موالاة من حاد الله ورسوله ولو كان أقرب قريب والدليل قوله تعالى لا تجد قوما يؤمنون بالله واليوم الآخر يوادون من حاد الله ورسوله ولو كانوا آباءهم أو أبناءهم أو إخوانهم أو عشيرتهم أولئك كتب في قلوبهم الإيمان وأيدهم بروح منه ويدخلهم جنات تجري من تحتها الأنهار خالدين فيها رضي الله عنهم ورضوا عنه أولئك حزب الله ألا إن حزب الله هم المفلحون إن شاء الله ዛሬው ደርሳችን አሁን በተነበበው ላይ ይሆናል ማለት ነው። ከአሁን በፊት ሸኹል እስላም አልሙጀድድ ሙሐመድ ብኑ አብዱል ወሃብ ረሂመሁላሁ ተዓላ በወንድ ሙስሊምም በሴት ሙስሊም ሁሉ ላይ ሶስት መስአላዎችን ማወቅ ግዴታ ነው ብለው ነበረ። ከዛ ከሶስቶቹ የመጀመሪያውን አሳልፈውልናል። አሁን ሁለተኛው ላይ ነው ያለነው። الثانية ሁለተኛው በወንድ ሙስሊም በሴት ሙስሊም ሁሉ ላይ ማወቁ ግዴታ የሚሆነው الثانية ሁለተኛው أن الله لا يرضى አይወድም أن يشرك معه ከሱ ጋር ማለት ነው ሊጋራ አሐዱን አንድም في عبادته በሱ በአምልኮቱ በዒባዳ በከሱ ጋር ማለት ነው አንድም ሊጋራ አላህ ሱብሓነሁ ወተዓላ አይወድም። ላ መለኩን ሙቀረቡን ቅርብ መላኢካም ቢሆን ወላ ነቢዩን ሙርሰሉን ነቢይም ሙርሰልም ቢሆንም አላህ ሱብሓነሁ ወተዓላ በሱ አምልኮት ላይ ማንንም ሊጋራ አይወድም። ወደሊሉ ማስረጃው ቀውሉሁ ተዓላ አላህ ሱብሓነሁ ወተዓላ ማለቱ ነው። ወአነል መሳጅዳ መስጅዶች ሊላሂ የአላህ ናቸው። ፈላ ተድዑ አትጣሩ አትገዙ ይላል አላህ መዐላሂ ከአላህ ጋር አሐዳ አንድንም አትጣሩ አትገዙ ይላል። አሳሊሰቱ ሶስተኛው ማወቁ ግዴታ የሚሆነው አነ መን አጣዐ ረሱለ መላእክተኛውን የታዘዘ ወወሐደ አላህን በብቸኝነት ያመለከ የሆነ ሰው ላይጁዙ ለሁ ለሱ አይበቃለትም ሙዋላቱ መወዳጀት መን ሓደ አላህን የተጻረረ የሆነን አካል ወረሱለሁ መላእክተኛውን የተጻረረ የሆነን አካል መወዳጀት አይበቃለትም። ወለው ካነ ቢሆን እንኳን አቅረበ ቀሪቢን ቅርብ በጣም ቅርብ ዘመዱ እንኳን ቢሆን ማለት ነው ለሱ ያንን መወዳጀት አይበቃለትም። አላህና መላእክተኛውን የሚጻረር እንደዚሁ ማለት ነው የሚያምጽ የሆነ አካልን ወዳጅ ማድረግ ይሄ አይበቃም። ይህም ማወቅ በወንድም በሴትም ላይ ግዴታ ነው የሚሉት።
ወደሊሉ ማስረጃው ለዚህ ቀውሉሁ ተዓላ አላህ ሱብሓነሁ ወተዓላ ማለቱ ነው። አላህ ምን ይላል? ላ ተጂዱ አታገኝም ቀውመን ሰዎችን ዩእሚኑና የሚያምኑ ቢላሂ በአላህ ወልየውሚል አኺሪ በመጨረሻው ቀን የሚያምኑ የሆኑ ሰዎችን አታገኛቸውም። ይዋዱነ ተወዳጅተው መን ሓደ አላህ አላህን የተጻረረ የሆንን አካል ወረሱለሁ መላእክተኛውን የተጻረረ የሆንን አካል ተወዳጅተው ወዳጅ አድርገው ይዘው አታገኛቸውም ይላል አላህ ሱብሓነሁ ወተዓላ። ወለው ካኑ ቢሆኑ እንኳን አባአሁም አባቶቻቸው እንኳን ቢሆኑ አው አብናአሁም ልጆቻቸውም እንኳን ቢሆኑ አው ኢኽዋነሁም ወንድሞቻቸውም እንኳን ቢሆኑ አው ዓሺረተሁም ዘመዶቻቸውም እንኳን ቢሆኑ ወዳጅ አድርገው አይዙም ይላል አላህ። ኡላኢከ እንዲህ አይነት ሰዎች እነዚህን ሰዎች ከተበ አላህ ጽፏል ፊ ቁሉቢሂም ቀልባቸው ውስጥ አላህ ጽፏል አልኢማነ እምነትን ኢማንን ጽፏል። ወአየደሁም አጠንክሯቸዋል ቢሩሒን ሚንሁ ከሱ በሆነ ብርሃን ከሱ በሆነ መመሪያ በቁርአን ማለት ነው። አላህ ሱብሓነሁ ወተዓላ አጠናክሯቸዋል እነዚህን ሰዎች። ወይዱኺሉሁም እንደዚሁም ያስገባቸዋል ጀነትን አታክልቶችን ተጅሪ የሚፈስ የሆነ ሚን ተህቲሃ ከስሮቿ አልአንሃሩ ጅረቶች ወንዞች የሚፈሱ ከሆኑ ጀነቶች አላህ ሱብሓነሁ ወተዓላ ያስገባቸዋል። ኻሊዲነ ፊሃ እዛችም ጀነት ውስጥ ዘውታሪ ሲሆኑ ይላል አላህ። ረዲየላሁ ዐንሁም አላህ ከነሱ ያለን ወደደ። ወረዱ ዐንሁ እነሱም ከሱ ያለውን ወደዱ። ኡላኢከ እነዚህ ሰዎች ሒዝቡላህ የአላህ ጭፍሮች ናቸው፣ የአላህ ህዝቦች ናቸው። አላ አዋጅ ኢነ ሒዝበላሂ የአላህ ጭፍሮች ሁሙል ሙፍሊሑን የተጎናጸፉት እነሱ ናቸው፣ የሚጎናጸፉት እነሱ ናቸው ይላል አላህ ሱብሓነሁ ወተዓላ። ስለዚህ አማኝ የሆኑ ሰዎች ወዳጅ አድርገው የሚይዙት አማኞችን ነው እንጂ ከሃዲያኖችን ሙሽሪኮችን ወዳጅ አድርገው አይዙም ነው የሚለው አላህ ሱብሓነሁ ወተዓላ። ወዐላ ኩሊ ሐል የዛሬው ደርሳችን አሁን በተነበበው ዙሪያ ላይ የሚያጠነጥን የሆነ ነው። አሁን በተደረጀመው ማለት ነው። እንግዲህ እንደ መግቢያ እንደተባለው